የቀድሞ ህብረት ትምህርት ቤት ተማሪዎች ያሁኑ ቶኩማ ሞዴል ትምህርት ቤት ተማሪዎች የት ናችሁ? በከተማችን ቢሾፍቱ ላይ 56 ዓመታትን ያስቆጠረው ትምህርት ቤትን ኑ አብረን እንጎብኝ። ትምህርት ቤቱም በንጉሠ ነገሥት ኃይለ ሥላሴ ዘመን በ1962 ዓመተ ምህረት በኢትዮጵያ አየር ኃይል አባላትና በከተማው ነዋሪዎች አስተባባሪነት በቢሾፍቱ ከተማ ቀበሌ 03 ተመሰረተ። ትምህርት ቤቱም ሲመሰረት በኮሚቴነት ካገለገሉት መካከል እነ ማስተር ሰለሞን፣ ማስተር ፋሮ፣ ማስተር ብርሃኑ ጥቂቶቹ ናቸው። በትምህርት ቤቱም በርዕሰ መምህርነት ካገለገሉት መምህራኖች መካከል መምህር ፍቅሬ ፈይሳ፣ መምህር ታፈሰ ገመዳ፣ ቲቸር ታፌ ያጎርናና ድምጻቸው፣ ተቆጪነታቸው፣ አስፈሪነታቸው መቼም አይረሳም። መምህር ደሳለኝ ጫላ፣ መምህር ለሚገላን፣ መምህር በላይ ዘንባባ እንዲሁም በአሁኑ ሰዓት በርዕሰ መምህርነት እያገለገሉ ያሉት መምህር አለማየሁ በቀለ ይጠቀሳሉ። ከመምህራኖች መካከል መምህርት ዓለም ፀሐይ የአማርኛ መምህር ሲሆኑ ተማሪዎችን እንደ እናት ሆነው ስለሚቀርቧቸው በተማሪዎች የሚወደዱ ጎበዝ መምህር ናቸው። ኬሚስትሪ ትምህርትን ተማሪዎች እንዲወዱት አድርገው የሚያስተምሩት መምህር ተፈሪ በቅጽል ስማቸው ሐመርዋ አፍንጫ እያሉ ብዙ ጊዜ ተማሪዎች የሚጠሯቸው ጎበዝ ኬሚስትሪ አስተማሪ ነበሩ። በቁንጅናዋና በእናትነት ባህሪዋ የምትታወቀው መምህርት ሶፋኒ በግቢው ካሉት መምህራኖች ቆንጆ የምትባለውና ሁሉንም ሳብጀክት ታስተምር ነበረ። አብዛኛውን ጊዜ ግን አካባቢ ሳይንስና አማርኛን ታስተምራለች። መምህር ጥያቄ ስማቸው ሲነሳ ተማሪዎች እንዲህ ይላሉ። መምህር ጥያቄ ሁሌ ትምህርት ከመጀመራቸው በፊት የተወሰነውን ደቂቃ ተማሪዎችን ምክር ሰጥተው ነበር ትምህርት የሚጀምሩት። ጎበዝ የእንግሊዝኛ መምህር ናቸው። በዛውም ልክ ደግሞ በጣም ኃይለኛና ቁንጥጃቸው ከዱላና ከጎማ በላይ የሚያምነው ሲሉ ይናገራሉ። በርካታ መምህራኖች አርያና ተምሳሌት ናቸው። በፌዴራል፣ በኦሮሚያ እና በቢሾፍቱ ከተማ መስተዳድር በሞዴል መምህርነት የሜዳሊያና የገንዘብ ተሸላሚ የሆኑት ተመራማሪ መምህር ታዱ የዚህ ትምህርት ቤት ድንቅ አስተማሪ ነበሩ። ተማሪዎቹም ተምረው የወጡበትን ትምህርት ቤት ከአሜሪካ የሚኖሩ አብይ አቶምሳና ሰብለ ቸኮል ከ2014 ዓ.ም ጀምሮ ለትምህርት ቤቱ ድጋፍ እያደረጉ ይገኛሉ። በተለይ በምግብ ምገባ ጓደኞቻቸውን በማስተባበር ከአንደኛና እስከ 4ኛ ክፍል ያሉ ተማሪዎችን በመመገብ